ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ለኔ የጠቀመኝና ለኔ አሪፍ ነው ብዬ ያልኩት ከዚህ ክሬም ውስጥ ማለት ነው። ይሄ ክሬም አዲስ የመጣ ክሬም ነው። ሁሉም ሰው እየተጠቀመ ነው ያለው። ለብጉር ጠባሳ ማለት ነው። ለብጉር ጠባሳ ለማድያት አይደለም በነገራችን ላይ እና ማንኛው ነው ያላቅቃል የሚለውን ብዙ ጊዜ ሁሉም ሰው ይለጥፈዋል። በየቲክቶኩ በየዩቲዩቡ ይለቀቃል። ግን ማንኛው ነው የሚለው ለምሳሌ አሁን ይሄና ይሄ አንድ ነው ማለት ነው። ግን ፐርሰኑ ይለያያል። እዚህ ጋር 25% ነው። ይሄ አንደኛውን ኦሪጂናሉ አያችሁት። ይሄ ደግሞ ሁለተኛው ነው 0.5 ነጥቧ ማለት ነው። እና ስንገዛ ክሬም ፐርሰናሉን ማወቅ አለብን። ስንተኛው ደረጃ ላይ ነው? አንደኛው ነው ኦሪጂናሉ ነው ወይስ ሁለተኛው ነው የሚለውን ማጣራት አለብን። ዝም ብለን ያገኘነውን ወይም ደግሞ ተመሳሳይ ነው እያለን የሆነ ሰው ተቀብቻ አድሮኛል ስላላችሁ ብቻ ተመሳሳይ ነው ብላችሁ መግዛት ሳይሆን ፊዚካሊ ኦሪጂናል መሆኑን ማጣራት አለብን እና ማጣራት ግዴታ አለብን ማለት ነው። ለኔ እስካሁን የጠቀመኝ ክሬም ይሄ አዲስ ነው። እንደምታዩት እንትን ብዬው ነው እንጂ አዲስ ነው። ይሄ አዲስ ነው። ይሄም አዲስ ነው። ብዙ ጊዜ እየተቀባ ነው ይመለስብናል። እና ደግሞ ይሄ ከብርቱካን የሚሰራ ነው ክሬም ነው እና በጣም አሪፍ ነው። በነገራችን ላይ ይሄም አሪፍ ነው። ይሄ ጥቅሙ ፊት ያጸዳልና ፍት የመፋፋት ባህሪ አለው። የፀሐይ መከላከያ ደግሞ ተጠቀሙ። ፀሐይ መከላከያ ቤት ውስጥ ነን ብላችሁ ሳይሆን ውጭ ብቻ ስትወጡ ሳይሆን እቤታችሁ ሆናችሁ መጠቀም ግዴታ አለባችሁ። አብሶ ምግብ የምትሰሩ ልጆች ውጭ መውጣት አይጠበቅባችሁም። ምክንያቱም ምግብ በምንሰራ ሰዓት እንፋሎት አለ፣ ብዙ ነገር አለ። በቃ ሲጀመር አረብ ሀገር ያለ ነው በሙላ እኔ እንጃ አየሩም የተቃጠለ አየር ስለሆነ ነው ይሁን አላውቅም። አረቦች ላይ ብዙ ጊዜ ፊታቸው ጥርት ያለ ነው፣ ምንም ነገር የለባቸውም። ግን እኛ አብሾች ፊታችን እንዳለ እየተበላሸ ነው። አረብ ሀገር የመጣን ሰዎች ማርያምን ሁሉም ፊልተር ነው ሲጀመር ማለት ነው። እንዳለ ነጠብጣብ አለብን፣ የብጉር ጠባሳ አለብን፣ ነጠብጣብ አለብን። ማድያት ያለባቸው ብዙ ሰው ያሉ እኔ ክሬም በመጠቀም ብቻ የሚለቅልን አይደለም። ክሬም ብቻ በመጠቀም ሳይሆን የሚለቅልን የፀሐይ መከላከያ መጠቀም አለብን። ማድያትም አያመጣብንም፣ ብጉርም እንዳይወጣ ይረዳናል ማለት ነው። ይሄ የፀሐይ መከላከያ በጣም ደግሞ ወርካሽ እኮ ነው። ከምር እኛ ራሳችንን አንቆጣጠርም እንጂ ብሩ ውድ ሆኖ አይደለም፣ ወይም ደግሞ የመግዛት አቅሙ ሳይኖረን ቀርቶ አይደለም። አሁን ይሄ 30 ብር ነው። ቢያንስ 2 ወር ድረስ መጠቀም እንችላለን። የ30 ብር ማለት ነው። እና ይሄን እናጣለን ሳይሆን እኛ አላማችን ብዙ ነው። ስራችንን እያልን ፊታችን ሰውነታችን ይበላሻል። በኋላ ከዛም ተመለስ ስንለው አይመለስም። በራሴ የደረሰብኝ ነው የንመላችሁ። ግን እየወቀስኳችሁ ሳይሆን ሁላችንም እንደዛ ነን። እዚህ ካሊ ሁላችንም ከምር ሁላችንም ማለት ይቻላል። አንዳንድ ሰው ናቸው ብዙ ጊዜ እና ፀሐይ መከላከያ አሪፍ ነው። ጠዋት ስትነሱ ተጠብ ብላችሁ የምታረጉትን ክሬም አድርጋችሁ ከላይ መቀባት ትችላላችሁ። ይሄን ማለት ነው። አሁን ለምሳሌ ብጉር ይሄን ተቀብቼ ከሆነ ይሄ ደረቅ ሲል ይሄን መቀባት ይችላሉ ማለት ነው። የፀሐይ መከላከያ ነው ይሄ። ምንም አይነት ሙቀት፣ ምንም አይነት እንፋሎት ወደፊታችሁ እንትን ሲል ፊታችሁ ላይ አይሄድም። ይሄ እንትን ይለዋል፣ ይከላከልላችኋልና ይጠቅማችኋል። ይሄንን ግዙት። ሌላም አለ በዚህ ዘር ሆኖ እንደ ሽቶ ነው የሚረጭ። እሱም ከፈለጋችሁ እሱም አለ፣ አሪፍ ነው። ልዩነት የለውም። ይሄም አሪፍ ነው።
እና ግን ከዚህ ክሬም የጠቀመኝ አንደኛ ክሬም የጠቀመኝ ብዬ የምለው ይሄ ነው። ይሄ የብጉር ጠባሳና ብጉር ያለባችሁ ሽታው ምናምን እንደ እንትን ነው፣ እንደ ፊክስ ነው ሽታው፣ ያቃጥላል ትንሽ። እና ይሄ በጣም አሪፍ ክሬም ነው። ላቅርብላችሁ እንድትገዙት ማለት ነው። በጣም ከምታስቡት በላይ ይሄ ክሬም በጣም አሪፍ ነው። ለኔ የተመቸኝ ነው። ከዚህ ብላ ይሄን የመረኩት ማለት ነው። እና ይሄን ክሬም በጣም አሪፍ ነው፣ ተጠቀሙት። እንደገና ደግሞ ይሄ ከዛ ይሄ ሁለቱ አዲስ ነው ብዙ ሰው ይጠቀማል። አሁን አዲስ ላይ የመጣ ነው። ግን አንደኛው ይሄ እንደምታዩት ነው 125%። ከዚህ በላይ የለውም። 50% ምናምን 100 የለም። ይሄ ነው አንደኛው ማለት ነው። የዚህ ጋር ግን ሁለተኛው ነው። እኔ ሁለት የሆነብኝ አጋጣሚ የሰው አይቼ ገዝቼ ይሄንን ከዘኔ እኮ አንደኛው አይደለም። ዝም ብላችሁ ፎቶ አይታችሁ ትገዛላችሁ። አንደኛና ሁለተኛውን ለምን አታጣሩም በሚል የተነሳ እንዴ እስኪ ሌው ብዬ ሳየው እኔ ግዙት 05 ነጥቡን ነው። ግን አንደኛው ይሄ ነው ማለት ነው። እና መልሼ ይሄን ገዛሁት። ያው ኪሳራ ሆነ። ለማንኛውም እያቀላቀልኩ ቀባዋለሁ። ይሄም ትንሽ አለው ግን ፓወሩ እዚህ ላይ ነው ማለት ነው። የብጉር ጠባሳና ብጉር ያለባችሁ ሰዎች ይሄን ተጠቀሙ እላለሁኝ። እና በጣም አሪፍ ነው። እና ለኔ የተመቸ ደግሞ ሌላ ነገር ላሳያችሁ። በጣም ርካሽ፣ እቺ ሽታ የለውም፣ በዛ ላይ ቃያ አይደለም፣ የከንፈር ማለስለሻ ናት። በጣም አሪፍ ናት። በጣም ነው ከምር በጣም ደስ የምትናት። እና ወዶችዬ የሸዋይት ተከታታዮች በጣም ጠፍቼባችኋለሁ። የረመዳን ስራ ጸምኔንም አልተመቸኝም ነበር። በጣም ተጠፋፍተናል። እንግዲህ ያው ብቅ ብያለሁ። ከአሁን በኋላ እንደማልጠፋ ተስፋ አለኝ። በያላችሁበት ሰላም ሁኑልኝ። ያው ሰላም ያገናኘን እና በቀጣይ ለኔ የጠቀመኝ እና ለኔ ጥሩ የሆነውን ነገር አቀርብላችኋለሁ። ሰላም ሁኑ። መልካም ቀን ብያለሁኝ። መልካም ምሽት። በቀጣይ ቪዲዮ እስከምንገናኝ ቻው፣ ባይ ባይ።